ሰላም የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው በባህር ላይ ስለምትገኝ አንዲት ትንሽ አሜሪካ ነው። እስኪ አስቡት፣ ከ330 ሜትር በላይ የምትረዝም በውስጧ ከ5000 በላይ ሰራዊት የያዘችና 90 አውሮፕላኖችን በጀርባዋ በአንቀልባ አዝላ የምትዞር ተንሳፋፊ ከተማ ብነግራችሁ ታምናላችሁ? አንድ የሀገሬ ሰው ይህችን ተንሳፋፊ ከተማ ከተመለከተ በኋላ የተናገረውን ንግግር ከዚህ እንደሚከተለው አቀርብላችኋለሁ። ኮቪድ ከመከሰቱ 1-2 ወራት ቀደም ብሎ ይመስለኛል እንደ አውሮፓውያን አቆጣጠር በ2019 ቀዝቃዛ ወቅት ላይ ሁለት ጓደኞቼ የሆነ ነገር እናስጎብኝህ ብለው ወደ ባህር ዳርቻ ወሰዱኝ። ለሀገሩ አዲስ ስለነበርኩኝ ሰርፕራይዝ ሊያደርጉኝ አስበው ነበረ። እንደደረስን ብዙ ጎብኚዎች ተሰብስበው መጨረሻው ከማይታየው ባህር ላይ የምትንሳፈፍ አንዲት ትንሽ ጀልባ በርቀት በግርምት ይመለከታሉ። እኔ ግን አልደነቀኝም። ለኔ በዚያ ርቀት ላይ ሆና ስትታይ ጣና ሐይቅ ላይ ካየኋት ጣናነሽ ከተባለችው የመንገደኞች ጀልባ በላይ ሆና አልታየችኝም። ጓደኞቼ ገና አልቀረበችም ብለውኝ እዚያ አካባቢ ባለ አነስተኛ ሬስቶራንት ምሳ በልተን ስንመለስ ግን ምን ገጠመን? እስከዛሬ በሕይወቴ አይቼ የማላውቀው ግዝፈት ከፊቴ ተገተረ ይለናል ባለ ታሪኩ። አሁን ዓለሙ ሁሉ የሚያወራላት የዓለማችን ግዙፏ የጦር መርከብ ዩኤስኤስ አብርሃም ሊንከን ሲቪኤን 72 ለጥገና መታ ኖሯል። አውዙ ቢላህ በማለት በድንጋጤ ጮኩኝ። ለመሆኑ ሰሪዎቹ ገና ሲጀምሩ እንዲህ ያለውን ግዝፈትና እብደት እንዴት አሰቡት? የሰው ልጅ አእምሮን ፈተው ከለቀቁት ምኑ ወፈፌ ነው እናንተ? ከመደነቃችን ብዛት መርከቧን ከጀርባችን አድርገን የተነሳናቸውን ፎቶዎች ዛሬ ላይ ሳያቸው ፒያሳ የውሃ ፋውንቴኑ ላይ ፎቶ የሚነሱ የገጠር ልጆች እንኳን እንደኛ አስገራሚ ፖዝ አይኖራቸውም እላለሁ። ተቃቅፈን ተዛዝለን ተኝተን እግራችንን አንስተን የመርከቡን ጉንጭ እየሳምን በአንድ አይን የጠቀስነውና ወገባችንን ይዘን ብቻ ምን አለፋችሁ ለካ እነዚያ ልጆችም ወደው አይደለም። ትላንት ከአንደኛው ጓደኛዬ ጋር አስታውሰን ስናወራ በቃ ኢራን መርከቧን በሚሳኤል ለመምታት እየዛተች ነው፣ ካሰመጠቻት አብረሃት የተነሳኸውን ፎቶ ትለጥፋለህ። አበሻ የሞተ ሰውና የፈረሰ ሕንፃ ጋር ፎቶ መለጠፍ ይወዳልና አንተ ደግሞ የሰመጠች መርከብ ጋር የተነሳኸውን ፎቶ በመለጠፍ በኢትዮጵያ የመጀመሪያው ትሆናለህ፣ ሰይፉም ላይ ትቀርባለህ አለ። ይህ መርከብ እኔ ከቆምኩበት ቦታ ስታዩት ወደ ላይ ያለው ርዝመቱ ያለምንም ማጋነን የ15 ፎቅ ሕንፃ ያህል ነው። ከዚያም ሊበልጥ ይችላል። በፎቶ ግን ግዝፈቱ ያን ያህል አያስታውቅም። ከላይ የሚሽከረከረው ራዳር ሲጨመርበትማ ሌላ ታሪክ ነው። በውስጡ በሺዎች የሚቆጠሩ ወታደሮችና ሰራተኞች አሉ ተብሏል። እኔ ግን አንድም ሰው አላየሁም። በዚያ ግዙፍ ነገር ውስጥ የት እንደተዋጡ አላውቅም። 90 ተዋጊ አውሮፕላንና ሄሊኮፕተር የሚያሳፍር ተንሳፋፊ የብረት ቢሾፍቱ ከተማ በሉት። አሜሪካውያን ከቡና ሲኒ ጀምሮ ነገራቸው ሁሉ ትልቅ ነው። እንዲህ ያለ ግዝፈት ግን አጋጥሞኝ አያውቅም። ዛሬ ሳነብ ታዲያ የዚች መርከብ ግዝፈት በመጠን ብቻ አይደለም፣ ውስብስቡን ቴክኖሎጂ ለባለቤቶቹን ተውና ምን ያህል ፈጀ ብለን እንጠይቅ። የሁሉ ነገር መለኪያችን ሀገራችን ናትና በኢትዮጵያ አይንን መዝ ነው። ኢትዮጵያ አልበላም አልጠጣም ብላ ይህን መርከብ ለመግዛት ብትነሳ የእውነትም አትበላትም አትጠጣትምም። ምን ተርፏት? የግንባታ ወጪውን ብቻ ለመሸፈን ለመከላከያ ሰራዊት የምትመድበውን የ10 ዓመት በጀት 5 ሳንቲም ሳይቀራት መክፈል አለባት። ባጭሩ የአንዱ መርከብ ዋጋ የሀገራችን የ10 ዓመት መከላከያ በጀት ነው። የመርከቧ የ1 ዓመት ወጪ ብቻ የኢትዮጵያ መከላከያ አየር ኃይል መካናይዝድ እና እግረኛውን ጨምሮ ከሚፈጀው ዓመታዊ በጀት ጋር ተቀራራቢ ነው። ይታያችሁ ጓዶች፣ አሜሪካ የሚታወቁ ብቻ
እንዲህ ያሉና ከዚህ የሚያንሱ አንዳንዶቹ የማጥፋት አቅማቸው ከዚህም የባሰ 293 የጦር መርከቦች አሏት። በቀጣይ ዓመት ወደ 350 ለማሳደግ አቅዳለች። የማይታወቀውን ፈጣሪ ይወቅላት። መርከቧ አንዴ ስትንቀሳቀስ ብቻ ከ2 እስከ 7 ሚሊዮን ዶላር ትሰለቅጣለች። ይሄ ግዝፈት ለውድመት ለጦርነት መሆኑን ሳስብ ይሰቀጥተኛል። የሰው ልጅ ጀግንነት ሳይሆን ፍርሃትና ጭካኔ ምን ሊያሰራው እንደሚችል የሚያሳይ አስፈሪ ነገር ነው። ታዲያ የገረመኝ የዚህ 3 እግር ኳስ ሜዳዎች ተቀጣጥለው የሚያክል መርከብ ግዝፈቱ ብቻ አይደለም። ይሄ ግዙፍ አካል ወደ ውቅያኖስ ሲገባና ከውቅያኖሱ ግዝፈት ጋር ሲነጻጸር የሕፃን ልጅ ጫማ ማከሉ ነው። ብቻ አጃይብ እያልን አለን። ይሄ ታላቁ አምላክ ለንጹሃን ሲል ጦርነቱን ያብርድልን። አገር የተላከባት አገር ኢራን ህዝቦቿ ከቀረባቸው መቅሰፍት ይድኑ ዘንድ ፈጣሪ ይጠብቃቸው። ይህንን መርከብ ወደ ኢራን መላክ ማለት ታዲያ በሀገሪቷ ላይ ሌላ ሀገር ተንቀሳቃሽ ሀገር መላክ አይሆንባትም? ዩኤስኤስ አብርሃም ሊንከን ተብሎ የተሰየመው ይህ መርከብ የአሜሪካ የባህር ኃይል ጡንቻ፣ የጠላቶቿ መርበትበቻ ናት። ለምን አብርሃም ሊንከን ተባለች? በውስጧስ ምን ጉድ ይዛለች? እስከ መጨረሻው አብራችሁን ቆዩ። ይህች መርከብ ኒሚትስ ክላስ ከሚባሉት የዓለማችን ግዙፍ የጦር መርከቦች አንዷ ናት። ርዝመቷን ለማወቅ ከፈለጋችሁ 3 የእግር ኳስ ሜዳዎችን ቀጥቅጣችሁ ብታያይዙት ያንን ያክላል። ቁመቷ ደግሞ የ25 ፎቅ ህንፃ ያህል ይረዝማል። ክብደቷስ ከ100,000 ቶን በላይ ናት። በአጭሩ በአንድ ጊዜ 20,000 ዝሆኖችን በጀርባዋ ጭና እንደመጓዝ ማለት ነው። ይህን ሁሉ ቶን ተሸክማ በባህር ላይ ስትሸልል ማየት በራሱ ተአምር ነው። ለመጀመሪያ ጊዜ ወደ ሥራ የገባችው እንደ አውሮፓውያን አቆጣጠር በ1989 ዓ.ም ሲሆን ከዚያን ጊዜ ጀምሮ የአሜሪካ የባህር ላይ ንግሥት ሆና ቀጥላለች። ይህች መርከብ እንደ ተራ መርከብ በናፍጣ ወይም በፔትሮል አትሰራም። በውስጧ 2 የኒውክሌር ሪያክተሮች አሏት። ይህ ማለት ምን መሰላችሁ? መርከቧ አንዴ ነዳጅ ከሞላች በኋላ ለሚቀጥሉት 25 ዓመታት ሳታቆም መጓዝ ትችላለች። አዎ አልተሳሳትኩም። ሩብ ክፍለ ዘመን ሙሉ ነዳጅ የለኝም አትልም። ፍጥነቷ ደግሞ በሰዓት ከ56 ኪሎ ሜትር በላይ ነው። ይህም ለእንደዚህ አይነት ግዙፍ ብረት እጅግ ፈጣን የሚባል ነው። ዩኤስኤስ አብርሃም ሊንከን መርከብ ብቻ አይደለችም፣ ተንሳፋፊ አየር ማረፊያ እንጂ። በጀርባዋ ላይ ከ80 እስከ 90 የሚጠጉ አውሮፕላኖችን ትይዛለች፣ ታንደረድራለች፣ ትቀበላለች። ከነዚህም ውስጥ ገዳዮቹ F-35C ላይትኒንግ 2 እና FA-18EF ሱፐር ሆርኔት ይገኙበታል። የሚገርመው ደግሞ አውሮፕላኖቹ የሚነሱበት መንገድ ነው። የመርከቧ ወለል አጭር ስለሆነ አውሮፕላኖቹን በከፍተኛ ፍጥነት ወርውሮ የሚያስነሳ ስትሪም ካታፑልት የተባለ ሲስተም ትጠቀማለች። አውሮፕላኑ ሲያርፍ ደግሞ እንዳይወድቅ የሚይዘው አሬስተር ዋየር የሚባል ጠንካራ ሽቦ አለ። ልክ እንደ ሆሊውድ ፊልም ማለት ነው። እስኪ አሁን ወደ ውስጥ እንግባ። በመርከቧ ውስጥ ከ5500 በላይ ሰዎች ይኖራሉ። እነዚህ ሰዎች የራሳቸው ከተማ አላቸው። ምን አለ መሰላችሁ? በቀን ከ18000 ጊዜ በላይ ምግብ ይቀርባል። በአመት ውስጥ ከ2 ሚሊዮን በላይ እንቁላል ይበላል። ሙሉ ሆስፒታል፣ የጥርስ ሕክምናና የቀዶ ጥገና ክፍል አላት። ጂም፣ የቴሌቪዥን ጣቢያ፣ የራሷ ጋዜጣ፣ አልፎ ተርፎም የራሷ ዚፕ ኮድ ፖስት ኦፊስ አላት። ሱቆችና የራሷም ሱፐርማርኬቶች በዚያው ተሸሽገው ይገኛሉ። በዚህ መርከብ ላይ ከሆንክ ባህር ላይ መሆንህን ትረሳዋለህ። ነገር ግን ስራው ከባድ ነው። ወታደሮቹ በቀን ለ24 ሰዓት በፈረቃ ይሰሩባታል። ይህች መርከብ ዝም ብላ የምትዞር አይደለችም። በታዋቂው ኦፕሬሽን ዴዘርት ስቶርም እና በኢራቅ ጦርነት ላይ ትልቅ ሚና ተጫውታለች። እንዲሁም እንደ አውሮፓውያን አቆጣጠር በ2004 በኢንዶኔዥያ የሱናሚ አደጋ በደረሰ ጊዜ በሺዎች የሚቆጠሩ ሰዎችን በህይወት በመታደግ ረድታለች።
የአሜሪካ ፕሬዝደንቶችም መርከቧ ላይ መውጣት ይወዳሉ። ለምሳሌ ጆርጅ ደብሊው ቡሽ እንደ አውሮፓውያን አቆጣጠር በ2003 ሚሽን አኮምፕሊሽድ የሚለውን ታዋቂ ንግግራቸውን ያደረጉት በዚች መርከብ ላይ ነበረ። እንግዲህ ዩኤስኤስ አብርሃም ሊንከን ማለት ይህች ናት። የቴክኖሎጂ ጥግ፣ የኃይል መገለጫና በባህር ላይ የምትኖር ድንቅ ከተማ። እናንተስ እንዲህ አይነት መርከብ ላይ ለአንድ ወር ብትኖሩ ምን የሚሰማችሁ ይመስላችኋል? አውሮፕላን መንዳት ወይስ መርከቧን መዘወር ትመርጣላችሁ? ሐሳባችሁን በኮሜንት ላይ አጋሩ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ፣ ለሌሎችም ሼር አድርጉት። በቀጣይ በሌላ ድንቅ ቪዲዮ እስከምንገናኝ ድረስ ቻው።